ሰዎች ምሳሌ ካደረጓችሁ ካልቀረ የጥንካሬ የማለፍ የመሻገር እንዲሁም ደግሞ ያለመበገር ምሳሌ እንዲያደርጓችሁ ወንድማዊ ምክሬ ነው። ባለፉት ዘመናቶች በስራ በህይወት በተለያዩ መንገድ ላይ በብዙ ፈተናዎች ውስጥ አልፌያለሁ። አንድ ነገር የተማርኩት ነገር ግን ምንድነው? ከቆምን ከጠነከርን ካልተሸነፍን እጅ ካልሰጠን ካሰብንበት ቦታ ላይ እየሄድን እንደሆነ መንገዱ ኩልል ብሎ ያሳየናል እላለሁ። በብዙ ችግር ውስጥ ያላችሁ ጥርት ብሎ አልታይ ያላችሁ ሰዎች አንድ ነው ምክሬ፣ መንገዱን መቀጠል ብቻ። መንገዱን ከቀጠልን የሆነ ሰዓት ላይ ኩልል ብሎ ያሰብንበት ወይ ደግሞ ልንደርስበት የፈለግንበት መንገድ ይታየናል ብዬ አስባለሁ። በ20ና በ30ዎቹ ዓመት ውስጥ ያለን እንደኔ አይነት ሰዎች ደግሞ ምናልባት ካሰብንበት ለመድረስ እየተጓዝን ነው እንጂ እየደረስን ላይመስለን ይችላል። ግን እመኑኝ የጊዜ ጉዳይ ነው። ከታሰበበት ከታለመበት የማይደረስበት ምንም አይነት ምክንያት የለም። ካሰብንበት የሚያቆመን ምንም አይነት ምድራዊ ኃይል የለም። እንድትጠነክሩ እንድትበረቱና ተስፋ እንዳትቆርጡ ወንድማዊ ምክሬ ነው።